ስለ ቪዲዮ ኤዲቲንግ ምንም አይነት እውቀት ከሌላችሁ ዛሬ ከዜሮ እንጀምራለን። ለሚቀጥሉት ተከታታይ 25 ቀናት የምለቃቸውን 25 ቪዲዮዎች ካያችሁ በቀላሉ ቪዲዮ ኤዲተር መሆን ትችላላችሁ ማለት ነው። ዛሬ ቀን 1 ነው። ቪዲዮአችንን ኤዲት የምናደርገው ካፕከት የሚባል የሞባይል አፕሊኬሽን በመጠቀም ስለሆነ አፕ ስቶር ላይ ወይም ጉግል ፕሌይ ላይ በመሄድ ካፕከት ብላችሁ ጻፉና አፕሊኬሽኑን ዳውንሎድ አድርጉት። እኔ የምጠቀመውን የካፕከት ቨርዥን ዳውንሎድ ማድረግ የምትፈልጉ ከሆነ ደግሞ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ነገ እንገናኝ። ቪዲዮአችንን እንዴት መቆራረጥ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ቀን 2 መጀመሪያ ኢንስቶል ያደረግነውን ካፕከት የሞባይል ቪዲዮ ኤዲቲንግ አፕ እንከፍታለን። ካፕከት የሞባይል ኤዲቲንግ አፓችንን ስንከፍተው ይህንን የመሰለ ኢንተርፌስ ነው የምናገኘው። እዚህ ጋር እንግዲህ የተለያዩ ፊቸሮች አሉ እነዚህ የምታያቸው። ይህንን ኦል ቱልስ የሚለውን ስንነካውም ሌሎችም ፊቸሮችን እናያለን። እኛ ይህንን አንፈልገውም። ምናልባት ወደፊት እንግዲህ አድቫንስድ እያደረግን ስንመጣ ልናየው እንችላለን። ስለዚህ አሁን የማደርገው ምንድን ነው ኒው ፕሮጀክት የሚለውን ነው የምመርጠው። ኒው ፕሮጀክት የሚለውን ክሊክ ሳደርግ ጋላሪያችን ላይ ወይም ቪዲዮቻችን ያሉበት ቦታ ነው የሚወስደኝ። እኔ አንዱን ቪዲዮ ከዚህ ውስጥ እመርጣለሁ። ይሄኛውን ቪዲዮ እመርጥና እዚህ ጋር መቁረጥ የምፈልገው ቪዲዮአችንን እቺ ትሪም የምትለውን በመንካት እዚህ ጋር የምፈልገውን ነገር ቆርጬ እቺን ራይት ምልክቷን በመንካት ኢምፖርት ማድረግ እችላለሁ። ነገር ግን እዚህ ጋር ከመቁረጥ ግን የሚሻለው ይሄ ያለውን ቪዲዮ እንዳለ አድ እናደርገዋለን። ሌላ ከአንድ በላይ የሆኑ ፕሮጀክቶችን ኢምፖርት ማድረግ የምትፈልጉ ከሆነ ደግሞ እዚሁ ጋር ፕላስ የሚለውን በተን በመንካት ኢምፖርት ማድረግ የምትፈልጉትን ቪዲዮ ሁሉ እንደዚህ አንድ በአንድ 4ም 5ም የፈለጋችሁትን ያህል አድ ማድረግ ትችላላችሁ። እኔ ግን አንዱን ብቻ ስለምፈልግ ይሄንን እተዋለሁ። ዛሬ ግን ፎከስ የምናደርገው ቪዲዮአችንን መቆራረጥ ላይ ብቻ ስለሆነ ቪዲዮአችንን ለመቆራረጥ መጀመሪያ ቪዲዮአችን ላይ ክሊክ እናደርጋለን። እንደዚህ ይመርጥልናል። ከዛ እዚህ ጋር የተለያዩ በተኖች አሉ። ስለዚህ ዛሬ የምናየው በተን እቺ ስፕሊት የምትለውን ነው ማለት ነው። ቪዲዮአችሁ እንዲቆረጥ የምትፈልጉበት ቦታ ላይ ታደርጋላችሁ። ይሄኛው መስመር ያረፈበት ቦታ ስለሆነ የሚቆረጠው የምትፈልጉበት ቦታ ካደረጋችሁ በኋላ ስፕሊት የሚለውን ትነካላችሁ። ቪዲዮ ተቆረጠ። 2-3 ቦታ መቆረጥም ከፈለጋችሁ እየወሰዳችሁ ስፕሊት የምትለዋን መንካት ነው ማለት ነው። ታዲያ ከነዚህ ከሁለቱ ቪዲዮዎች መሀል ላይ ያለውን የማትፈልጉት ከሆነ ቀጥታ እዚህ ጋር ሌላ ዲሌት የሚል በተን አለ። ዲሌት እንለዋለን። መሀል ላይ ያለውን የማንፈልገውን ፓርት አስወጣን ማለት ነው። እዚህ ጋር ያለውን የማትፈልጉ ከሆነ ሁል ጊዜ ሰሌክት ካደረጋችሁ በኋላ ነው እዚህ ጋር ያለውን በተኖች መንካት የምትችሉት፣ ለመቁረጥም ዲሌት ለማድረግ ማለት ነው። ቪዲዮአችን ላይ እንዴት ትራንዚሽን አድ ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ቀን 3 ይሄ የ25 ቀን ጀማሪ ቪዲዮ ኤዲተር ለመሆን የምናደርገው ቻሌንጃችን ነው። እንደተለመደው ካፕከት አፕሊኬሽናችንን እንከፍታለን። ዛሬ ደግሞ የምናየው ቪዲዮአችንን ከቆራረጥን በኋላ ትራንዚሽን ሊያስፈልገን ይችላል። ትራንዚሽን ማለት አንድን ቪዲዮ ከሌላኛው ቪዲዮ ስሙዝ በሆነ መልኩ እንዲሸጋገር የሚያደርግልን ማለት ነው። ካፕከት በውስጡ የተለያዩ ፍሪ የሆኑ ትራንዚሽኖች አሉት። እነዚህንም ትራንዚሽኖች ለመጠቀም መጀመሪያ ቪዲዮአችንን የቆረጥንበት ቦታ ላይ በመሄድ ሁለቱ ቪዲዮዎች የሚገናኙበት መሀል ላይ በመሄድ ክሊክ እናደርጋለን። ከዛ እዚህ ጋር የምታዩት የተለያዩ ትራንዚሽኖች እናገኛለን ማለት ነው። ከነዚህ ውስጥ ፍሪ የሆኑትን ወይም ደግሞ ፕሮ የሚል ሳይን የሌለባቸውን እንመርጣለን። ለምሳሌ ይህንን ልምረጥ። ትራንዚሽኑን ወዲያው ያሳያችኋል። ይህንን መረጥኩት ማለት አሁን ትራንዚሽኑ አፕላይ ሆኗል ማለት አይደለም። ግን በዚህ ፕሪቪው ወይም ደግሞ ምን ሊመስል እንደሚችል ማየት እንችላለን። የተለያዩትን ይሄው እንደምታዩት እየሞከርኳቸው ነው። ይሄኛው ከተመቸኝ ይሄንን ክሊክ ካረኩ በኋላ ትራንዚሽኑ ምን ያህል ሰከንድ እንዲቆይላችሁ ትፈልጋላችሁ እዚህ ጋር የምትፈልጉትን መርጣችሁ ታዩታላችሁ። ምን ያህል እንደሚቆይ እዚህ ጋር ያሳያችኋል። ታዲያ ትራንዚሽናችንን መርጠን ከጨረስን በኋላ እዚህ ጋር የራይት ምልክቷን ስንነካው ትራንዚሽናችን አፕላይ ይሆናል ማለት ነው። እዚህ ጋር እንደምታዩት ትራንዚሽናችን አፕላይ የሆነበት ቦታ ነው። ትራንዚሽናችን የሌለበት ቦታ ይሄንን ይመስላል። ትራንዚሽን ያስገባንበት ቦታ ደግሞ ይሄንን ይመስላል። ቪዲዮአችንን እንዴት ዙም ኢን ዙም አውት ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ክፍል 5 ቪዲዮአችንን ዙም ኢን ዙም አውት ለማድረግ እንደተለመደው ካፕከት ላይ የጀመርነው ቪዲዮ ላይ እንሄዳለን። በመቀጠል ቪዲዮአችንን ከመረጠን በኋላ ቪዲዮአችን የቱ ጋር ዙም ኢን እንዲያደርግ የምንፈልግበት ቦታ ላይ ምልክት ካደረግን በኋላ እዚህ ጋር የምታዩት ምልክት ኪፍሬም ይባላል። እሱን እነካለሁ። ከዛ የተወሰነ ስቴፕ በመሄድ ዙም አውት እንዲያደርግ የምትፈልጉት ቦታ ላይ እንደዚህ አስተካክላችሁ ካረጋችሁ በኋላ ተመልሳችሁ የተወሰነ ስቴፕ በመሄድ ወደ ቦታው እንመልሰዋለን። እንደዚህ አሁን ስናየው እንደዚህ አይነት ዙም ኢን ዙም አውት ኢፌክት እናገኛለን። ነገር ግን ዙም ኢን እና ዙም አውት ሲያደርግ ስሙዝ እንዲሆን ከፈለጋችሁ እችን ቀይ ምልክቷን ካያችሁ በኋላ እዚህ ጋር ግራፉን በመምረጥ የተለያዩ ቴምፕሌቶች አሉ። ስሙዝሊ ኢን እንዲያደርግ ኢዚ ኢን እና ኢዚ አውት የሚለውን በመምረጥ እዚህ መጨረሻው ላይ ደግሞ እቺ ቀይዋ ምልክት ካገኛችሁ በኋላ ግራፉን በመንካት ኢዚ አውት የሚለውን በማድረግ ትንሽ ስሙዝ የሆነ ኪፍሬም ማግኘት እንችላለን። ስለ ኪፍሬም ደግሞ ወደፊት በሰፊው እናያለን። እዚህ ጋር አንድ ቲፕ ልጨምርላችሁ። እነዚህን ኪፍሬሞች ማጥፋት ከፈለጋችሁ እላዩ ላይ ቀይ ምልክቱን ካገኛችሁ በኋላ እቺ ማይነስ ምልክቷን ስትነኩ ኪፍሬሙ ይጠፋል። እዚህ ጋርም ሄጄ ይሄን ስነካ ይጠፋል። ይሄኛውንም ሄጄ ይሄን ስነካ ይጠፋል። ማንኛውንም ነገር ከተሳሳታችሁ ወደኋላ መመለስ ከፈለጋችሁ ደግሞ እቺ በተን በዚች አንዱ ማድረግ ይቻላል። ወደፊት ለመመለስ ደግሞ እቺኛው መንካት ይቻላል።
ካፕከት ላይ እንዴት ቪዲዮ ኦቨርሌይ ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ቀን 6። በመጀመሪያ ግን ኦቨርሌይ ማለት ምን ማለት ነው? በቀላል አማርኛ ዋናው ቪዲዮችን ላይ ወይም ፎቶችን ላይ ሌላ ፎቶ ወይም ደግሞ ቪዲዮ ስንደርብ ማለት እንችላለን። ይህንንም ለማድረግ እንደተለመደው ካፕከት ላይ እንገባለን። ባለፈው የጀመርነው ቪዲዮ እዚህ ጋር አለ። ቪዲዮችንን ወይም ፒክቸራችንን ማስገባት የምንፈልግበት ቦታ ላይ ከርሰራችን እንደዚህ ካስተካከልን በኋላ ከታች ካሉት አማራጮች ኦቨርሌይ የሚል አለ። ይሄንን ኦቨርሌይ ነካዋለሁ። አድ ኦቨርሌይ ይለኛል። አድ አረጋለሁ። እኔ የማስገባው ፒክቸር ነው። እዚህ ጋር ይሄንን ባክግራውንድ አዘጋጅቻለሁ። ይሄን ባክግራውንድ ነካለሁ። አድ አረገዋለሁ። እንደምታዩት እዚህ ጋር ይገባል። በምፈልገው ሳይዝ እንደዚህ አስተካክዬ የምፈልግበት ቦታ ላይ ማስቀመጥ እችላለሁ። እንደዚህ አይነት ወጥ የሆነ ባክግራውንድ ስታገኙ እዚህ ጋር በመግባት የተለያዩ አይነት ስታይሎች አሉ። በእነዚህ እንደዚህ ኦፓሲቲው ምናምን እየቀነሳችሁ አንዳንድ ነገሮችን መፈጣጠር ይቻላል። ነገር ግን ይሄንን ሌላ ጊዜ እናየዋለን። እኔ ኖርማል ላይ ተዋለሁ። ቪዲዮውን ሁሉንም እንዲሞላላችሁ የምትፈልጉ ከሆነ ይሄንን ሜክ ሹር እስከ መጨረሻ ድረስ እንደዚህ ማድረጋችሁን እንዳትረሱ። እኔ ይሄንን ባክግራውንድ የምፈልገው እዚህ ከታች ብዙ ጊዜ ቪዲዮዎች ላይ እንደምታዩት ከታች የሆነ እንደ ግራዲያንት አይነት ነገር ለመፍጠር ነው። እንደዚህ አድርጌ ተዋዋለሁ። ከላይ ያለውን ቪዲዮ ይሄንን ቪዲዮ ለምሳሌ ወደ ታች ኦቨርሌይ ማድረግ የምንፈልግ ከሆነ ቪዲዮውን ከመረጥን በኋላ ከታች ካሉት አማራጮች ኦቨርሌይ የሚል እንፈልጋለን። ከዛ ኦቨርሌይ የሚለውን ስንነካው ራሱ ከታች ያወርደዋል ማለት ነው። በሚቀጥለው ቪዲዮ ያገኛቸዋለሁ። ዛሬ ብዙ ሰዎች የሚቸግራቸውን እንደዚህ አይነት ግራዲያንት ኢፌክት እንዴት እንደምንሰራ እናያለን። ይሄ ክፍል 7 የካፕከት ሲሪየሳችን ነው። ታዲያ ካፕከትን በሞባይላችሁ ማስተር ማድረግ የምትፈልጉ ከሆነ ያዘጋጀሁት ሙሉ ኮርስ አለ። ኢንስታግራም ላይ ኢንቦክስ ካረጋችሁልኝ ኢንቪቴሽን ልክላችኋለሁ። ያው ቲክቶክ ላይ የቪዲዮ ሊንክ መላክ ስለማይቻል ነው። ታዲያ ይህንን ግራዲያንት ኢፌክት ለመስራት ማስክ እንጠቀማለን። ግራዲያንት ኢፌክት እንዲሆንልኝ የምፈልገው በዚህ ባዘጋጀሁት ባክግራውንድ ነው። እዚህ ጋር እንግዲህ ባለፈው ኦቨርሌይ አስቀምጠናል። ኦቨርሌይ እንዴት እንደሚሰራና ኦቨርሌይ ምን ማለት እንደሆነ ማታውቁ ካላችሁ ክፍል 6 ሄዳችሁ ካያችሁ በኋላ መመለስ ትችላላችሁ። ይሄ ኦቨርሌይ ላይ ያስቀመጥ ነው። ይሄ ባክግራውንድ አለ። ይህንን ባክግራውንድ ነው እንግዲህ ግራዲያንት ኢፌክት እንዲኖረው የምንፈልገው። ስለዚህ መጀመሪያ ባክግራውንዱን እንደዚህ ሰሌክት እናደርገዋለን። ሰሌክት ካደረግነው በኋላ ከታች በጣም ብዙ አማራጮች አሉ። እኔ ማስክ የሚለውን ነው የምፈልገው። እንግዲህ ይኸው እዚህ ጋር ማስክ የሚለው አለ። ማስክ ከማድረጌ በፊት ግን ይሄኛውን ባክግራውንድ በደንብ እዚህ ጋር ዝም ብዬ እንደዚህ ሞላ እንዲያደርገው ላድርገው፣ በደንብ ማስኩን በደንብ እንዳይ ስለሚረዳኝ ማለት ነው። ማስክ የሚለውን እነካለሁ። ከዛ እዚህ ጋር የተለያዩ ማስኮች አሉ። እዚህ ጋር ሆሪዞንታል የሚለውን እንጠቀማለን እኛ ይህንን ግራዲያንት ኢፌክት ለመስራት። ከዛ ጀስት ዝም ብለን ክሊክ ማድረግ ነው። ክሊክ ስታደርጉት እንደዚህ ይመጣል። አሁን ይሄኛው ወደ ላይ ተገልብጧል። እኛ ግን የምንፈልገው በተቃራኒው ነው። ስለዚህ እዚህ ጋር ኢንቨርት የምትለዋን እነካታለሁ። እንደዚህ ገለብጧል። አሁን በቃ እዚህ ጋር የምታዩት እቺ ቀስቷል። እቺን ወደ ታች ጎተት ማድረግ ነው ትንሽ። ይኸው እንደምታዩት እንደዚህ አሪፍ የሆነ ግራዲያንት ሰርተናል ማለት ነው። ሁሉ ነገር ከተመቻችሁ ደስ ካላችሁ እዚህ ጋር ራይቷን እነካታለን። እዚህ ጋር ይሄኛው እንደዚህ ከሆነ እኔ አሁን ሄድ ሩሜ ከላይ ብዙ ሰፊ ስለሆነ ክሊፔን ደግሞ እመርጠውና እኔ ወደ ላይ ትንሽ ከፍ እንድል እንደዚህ ያደርገዋለሁ። ይሄን የመሰለ ኢፌክት ታገኛላችሁ ማለት ነው። እነዚህን 8 የቲክቶክ ቪዲዮዎች ካያችሁ በስልካችሁ የራሳችሁን ቪዲዮ ኤዲት ማድረግ አያቅታችሁም። ይሄ 8ኛው ነው። በዚህኛው ቪዲዮ እንዴት ቪዲዮአችን ላይ ሳውንድ አድ ማድረግ እንደምንችል እናያለን። ሙዚቃ ሊሆን ይችላል፣ ሳውንድ ኢፌክት ሊሆን ይችላል፣ ቮይስ ኦቨር ሊሆን ይችላል። ታዲያ ኦዲዮ አድ ለማድረግ እዚህ ከታች ከምናገኛቸው አማራጮች ኦዲዮ የሚል አይከን እናገኛለን። ይህንን ኦዲዮ የሚለውን ክሊክ በማድረግ በጣም የተለያዩ የሆኑ ኦዲዮ አድ የምናደርግባቸው መንገዶች አሉ። የመጀመሪያው እንግዲህ እዚህ ሳውንድ የሚለው ላይ ስትገቡ የተለያዩ ከካፕከት ላይ የሚመጡ የተለያዩ ሳውንዶች አሉ አብረውት። እዚህ ጋር ዳውንሎድ የሚለውን በተን በመንካት የምትፈልጉትን ዘፈን ጀስት ፕላስ አድርጋችሁ እዚህ ጋር አምጥታችሁ እንደምትፈልጉት መጠቀም ትችላላችሁ። እንደ ሳውንድ ትራክ ሊሆን ይችላል። ይሄንን ማጥፋት ከፈለጋችሁ እንደተለመደው ዲሊት እነካለን። ሌላ ሁለተኛ አድ የምናደርግበት መንገድ እንግዲህ ብዙ ጊዜ እዚህ ካፕከት ላይ የሌሉ ሳውንዶችን የምናገኝበት ስክሪን ሪከርድ አድርገን ሊሆን ይችላል። ከቲክቶክ ላይ ከዩቲዩብ ላይ ዳውንሎድ አድርገን ሊሆን ይችላል። ስለዚህ ጀስት ኤክስትራክት የሚለውን አይከን በመንካት ስክሪን ሪከርድ ካረጋችኋቸው ቪዲዮዎች ውስጥ አንዱን በመምረጥ ድምፁን ብቻ መውሰድ ትችላላችሁ። ለዚሁ ቱቶሪያል ብዬ ስክሪን ሪከርድ ካረኳቸው ቪዲዮዎች መካከል አንዱን እመርጠዋለሁ። ድምፁ የምንፈልገው መሆኑን ካረጋገጥን በኋላ በነገራችን ላይ አብዱኪያር ኦገስት 30 ቶሮንቶ ላይ የሚገርም ኮንሰርት አዘጋጅቷል። ለዛ ራሳችሁን አዘጋጁ። ቀጥታ አድ የሚለውን እነካለን። ከዛ ሳውንዱን ብቻ እዚህ ከታች ያመጣልናል ማለት ነው። ስለዚህ እዚህ ጋር ሳውንዳችንን በምንፈልገው መልኩ በእንደዚህ አይነት መልኩ አስገብተን መቆራረጥ ከፈለግን በእንደዚህ አይነት መልኩ መቆራረጥ እንችላለን። ምንፈልገውን ነገር ሳውንዱ ላይ ማድረግ እንችላለን። ታዲያ ከዚህም በተጨማሪ የራሳችሁን ድምፅ ሪከርድ አድርጋችሁ ማስገባት ከፈለጋችሁና ቮይስ ኦቨር መስራት ከፈለጋችሁ ጀስት ሪከርድ የምትለዋን እነካለን። ይህንን በመንካት 3
ካውንት ዳውን ያደርጋል። ከዛ የምትፈልጉትን ነገር ቪዲዮአችሁን እያያችሁ የምትፈልጉትን ነገር ናሬት ማድረግ ትችላላችሁ ማለት ነው። ካፕከት ሞባይል ላይ ማንኛውም ፎቶ እንዲናገር ከፈለጋችሁ ይህንን የሊፕሲንክ ፊቸር ሞክሩት። ይሄ የካፕከት ሞባይል ሲሪየሳችን ክፍል 9 ነው። ሞር ስለ ካፕከት ሞባይል ማወቅ ከፈለጋችሁ ደግሞ brankmotion.com ላይ ወይም ደግሞ ፕሮፋይል ላይ ያለው ሊንክ በመጫን ሳይን አፕ አድርጋችሁ የተለያዩ የቪዲዮ ኤዲቲንግ ኮርሶችን ማግኘት ትችላላችሁ። መጀመሪያ እንግዲህ ሊፕሲንክ እንዲኖረው የምንፈልገውን ፎቶ በእንደዚህ አይነት መልኩ እናስገባለን። ይሄ እንግዲህ የኔ የሽማግሌ ቨርዥኔ ነው። ፎቶውን በእንደዚህ አይነት መልኩ እንደምፈልገው ካዘጋጀው በኋላ እዚህ ከታች ከተዘረዘሩት ምርጫዎች ሊፕሲንክ የሚለውን እንመርጣለን። እዚህ ጋር ሁለት ኦፕሽኖች ታገኛላችሁ። መጀመሪያ ግን ኦዲዮ ስለሚያስፈልገን ኦዲዮ አድ እናረጋለን። አድ ኦዲዮ የሚለው ላይ ያደረግና ይሄንን ቀጥታ እኔ ኦዲዮ ስለሌለኝ ኦዲዮን ከቪዲዮ ላይ ኤክስትራክት ማድረግ ስለምፈልግ ኤክስትራክት የሚለውን እነካለሁ። ከዛ ካስቀመጥኳቸው ቪዲዮዎች የዚህን ቪዲዮ ድምፁን ብቻ ለመውሰድ ይሄንን ካፕከት ሞባይል ላይ ማንኛውም ፎቶ እንዲናገር ይሄንን አድ አረገዋለሁ። እንስማው። ካፕከት ሞባይል ላይ ማንኛውም ፎቶ እንዲናገር ከፈለጋችሁ ይሄንን የሊፕሲንክ ፊቸር ሞክሩት። ስለዚህ ይሄኛው ያስገባነው ካራክተር ይሄንን ነገር እንዲናገርልኝ ነው የምፈልገው። እዚህ ጋር ከምናገኛቸው ሁለት ኦፕሽኖች አንዱን እንመርጣለን። እኔ የላይኛውን ስታንዳርድ የሚለውን መርጣለሁ። የታችኛውን መምረጥ እንችላለን። የታችኛውን ስንመርጥ ግን አንድ በአንድ የሆነ አስፔክት ሬሾ ነው የሚሰጠን። ያስገባነውን አይነት ፍሬም ላናገኝ እንችላለን። ነገር ግን የአፍ እንቅስቃሴ ብቻ ሳይሆን የእጅና የፌሻል ኤክስፕሬሽኖችን አድ ማድረግ ትችላላችሁ። እኔ እዚህ ጋር ስታንዳርድ የሚለውን በመምረጥ ጀነሬት እለዋለሁ። በእንደዚህ አይነት መልኩ ፕሮሰስ ያደርጋል። ትንሽ ጊዜ ሊፈጅ ስለሚችል ያው በትዕግስት መጠበቅ ነው። በእንደዚህ አይነት መልኩ ፕሮሰስ አድርጎ ከጨረሰ በኋላ ይህንን ኦኬ እንለውና ከመጀመሪያ ጀምሮ እንስማው። ሁልጊዜ ቪዲዮችንን ኤዲት ከማድረጋችን በፊት ማስተካከል ያለብን ነገር ቢኖር አስፔክት ሬሾ ነው። አስፔክት ሬሾ ስንል እንግዲህ በቀላሉ የቪዲዮችን ፍሬም ሳይዝ ማለታችን ሲሆን ላንድስኬፕ ሊሆን ይችላል፣ ፖርትሬት፣ ስኩዌር እና ሌሎችም አይነት የፍሬም ሳይዞች ሊኖሩት ይችላሉ። ታዲያ እነዚህን ካፕከት ሞባይል ላይ እንዴት ማስተካከል እንደምንችል እናያለን። ካፕከት ሞባይል እና ሌሎችም የኤዲቲንግ ሶፍትዌሮችን መማር ከፈለጋችሁ ደግሞ ፕሮፋይል ላይ ባለው ሊንክ ወይም ደግሞ brankmotion.com ብላችሁ ብትገቡ የተለያዩ ሶፍትዌሮችን መማር ትችላላችሁ። ታዲያ የቪዲዮአችንን አስፔክት ሬሾ ለማስተካከል ካፕከት ሞባይልን እንከፍትና ኤዲት ማድረግ የምንፈልገውን ፎቶ ወይም ቪዲዮ ኢምፖርት ካደረግን በኋላ በቀጥታ ከታች ከተዘረዘሩት አማራጮች አስፔክት ሬሾ የሚል አማራጭ እንፈልጋለን። አስፔክት ሬሾ የሚለውን ኦፕሽን ካገኘን በኋላ እሱን በመንካት የተለያዩ አማራጮች ይመጡልናል። ይሄ ኦሪጂናል የሚለው እንግዲህ ቪዲዮአችን ወይም ደግሞ ፎቶአችን ራሱ ትክክለኛው ኦሪጂናል የተነሳበት ወይም ደግሞ የተቀረጸበት ፍሬም ሳይዝ ሲሆን የተለያየ አስፔክት ሬሾ ፎርማት ያላቸው ቴምፕሌቶች እዚህ ጋር አሉ። እነዚህ መጠቀም እንችላለን። እኛ ግን ብዙ ጊዜ የምንጠቀመው ወይ ይህንን የዩቲዩብ አስፔክት ሬሾ 16:9 ነው ወይም ደግሞ 9:16 ለቲክቶክ ወይም ደግሞ ለኢንስታግራም ሪል የምንጠቀምበት ይሆናል ማለት ነው። አሁን ይህንን ልምረጥና ከዛ ፍሬሜን ለማስተካከል ልሞክር። እዚህ ጋር ራይት ምልክቷን ነካለው። ከዛ እንደምታዩት ያስገባሁት ፎቶና ፍሬም ሳይዜ ማች አያደርግም። ስለዚህ ይህንንም ለማስተካከል እዚህ ጋር አንድ ቦነስ እንጨምርና በቀጥታ ይህንን ክሊክ በማድረግ እዚህ ጋር ይህንን ትራንስፎርም ማድረግ እንችላለን ማለት ነው። እዚህ ጋር ወደታች በመሄድ ትራንስፎርም የሚለውን ኦፕሽን እንመርጣለን። ላዩ ላይ ክሊክ በማድረግ አድቫንስድ የሚለውን በመምረጥ ዙም የሚለው ላይ እናደርግና በእነዚህ አይነት መልኩ ስክሪናችን ላይ እስኪሞላ ድረስ እንደዚህ ዙም ማድረግ እንችላለን። ከዛ ራይት በመንካት ያስገባነው ምስል ከመረጥነው አስፔክት ሬሾ ጋር በቀላሉ በእንደዚህ አይነት መልኩ ማች ማድረግ እንችላለን ማለት ነው።